ወላሂ ሙከይፍ አብርቼ ነበረ። የዛን የሙከይፍ ሪሞት ወሰደችብኝ። ከዛ እንዲጠፍተው የሚሰሩ ደግሞ አንዳንዴ ገብተው የሚሰሩ ነበሩና ሻወር ሊወስዱ ወደዚህ ሲመጡ ሙከይፍ ሪሞት አምጪልኝ አልኳትና በሪሞቱን አብርቼ ከግድግዳው ደግሞ አጠፋሁት። ስትመጣ እንዳታየው ማለት ነው። ልክ እነሱ በሌሉ ሰዓት ደግሞ አበራው ነበረ። እንደሱ አድርጌ 13 ቀን ውስጥ አቆየችኝና መጨረሻ ላይ ላከችኝ። ግን የዛን ሰዓት በጥሚጧ ትንሽ ሃይላንድ አለች እሷንና አንድ ሰሙል ዳቦ እና ትንሽ ጅብን አለች። እሷን ነበረ በቀን ምትልክልኝ ማለት ነው። እና አንቺ አሳብድሻለሁ ሳታብጂ ሀገርሽ አትገቢም ትለኝ ነበረ። የሆነ ቀን ደግሞ እንደዚህ የተቀነሰ ውሃ ስትሰጠኝ ትንሽ የተጠጣ ውሃ ነበረ። ርቦኝ ስለሆነ ዳቦውን ቶሎ ጎርሰው እና ውሃውን ነው የምጠጣው። ምክንያቱም ዳቦ ደረቅ ስለሆነ እንዳያንቀኝ ብዬ ማለት ነው። ውሃው ለካ ትንሽ ተከፍቶ የተቀነሰ ነበረ። ሳላውቅ ከጠጣሁት በኋላ ትዝ አለኝ ትንሽ የተቀነሰ ነው። አሳብድሻለሁ እኮ እያለችኝ ነበረ። የእውነት ውሃ ውስጥ የሆነ ነገር አድርጋ ይሆን እንዴ ብዬ ደንግጬ እንደዛው በጎረስኩት ዳቦ ሳልወጣው ማልቀስ ጀመርኩ። የእውነት ያበድኩ መሰለኝ። በቃ ሙሉ ቀን እያለቀስኩ ነው። ሙሉ ሌሊቱ ሙሉ እንደዛው በቃ ዱዓ እያደረግኩኝ ኢንሻአላህ እወጣለሁ እያልኩ በህይወቴ መውጣ አልመሰለኝ ነበር። ግን አልሐምዱሊላህ አምና ረመዳን 3 ቀን ሲቀረው በብርሽ ነው ማሳፍርሽ ምናምን ነገር ስትለኝ አሳፍሪኝ፣ እሺ ችግር የለውም መጀመሪያ አልሳፈርም ብያተን ነበር። አሳፍሪኝ፣ እኔ መሳፈር እፈልጋለሁ አልኳት። ከዛ የተበላሸብኝ ማሽን ነበረ። የእሱን ምናምን ቆራርጣ በራሴ ብር ትኬት ቆርጣ ምናምን ነገር የሁሉ ነገር ግን ሲደርስብሽ ኤጀንሲዎች ስልክ አያነሱልሽም? አትነግሪያቸውም? ይሄን እየሆንኩ ነው እያልሻቸው አይደለም ማለት አልተፈሻል። አንድ ቀን ስልክ የለኝም። አንድ ቀን በፊሊፒኗን ስልክ ደውዬ ማለት ነው 4 ወር ግን ቢያልፍሽም እኮ አንድ ክፍል ውስጥ ልትቆልፍብሽ እና እንደዚህ አንድ ጁብናና አንድ ዳቦ በቀን የሰጠችሽ ልታስቀምጥሽ መብት የላትም። ምክንያቱም ስልክ የለኝም የዛን ሰዓት ማንም አያስደውለኝም። የሆነ ቀን ደግሞ እንደዚሁ መጣችና እንደዚህ ጠፍተው የሚሰሩ አሉ እና በመስኮት ሄጄ ስልክ አስደውኝ አልኳት። አንዷ ልዳት ሄድኩኝና በመስኮት የሆነች ልጅ በመስኮት እያናገረች ነው ብላ ሄዳ ተናገረቻቸው እና ለምንድን ነው ሰራተኞች እየመጣሽ እንደዚህ የምታናገሩ? ለምንድን ነው የምትረብሹ? ምናምን ነገር አለች። ከዛም እኔ ምንም አላልኩም። ለምን አሸኙኝም? ወደ ሀገር የሸኙ ወይ ሸኙኝ ወይ ወደ ቢሮ ውሰዱኝ፣ ለምንድን ነው እዚህ የምታስቀምጡኝ ብያት ልክ ልወጣ ስል ያዘችኝ። ስትይዘኝ እጄን ምንጥር ነገር አደረግኩኝ ማለት ነው። የሆነ ንጥቅ ነገር አደረግኳት ስትይዘኝ። ከዛ ገፍትራኝ ወጣች ብላ ውጪ ሂጄ እንደው ማለችኝና በወጣ ቢያንስ ፖሊስ አገኛለሁ ወይ የሆነ ነገር አገኛለሁ አልኩኝና ዝም ብዬ የሆነ ገጠርም አይደለ ጄዛን ገጠር ነው አይደል? ዝም ብዬ ቅያሱን ዝም ብዬ ዞርኩኝና ምንም ፖሊስም የለም ሰውም የለም። ዝም ብዬ ዞሬ ተመልሼ ገባኝ ማለት ነው። ከዛ እሷ ምንድነው ሀሳቧ ለሲስተር ከመጣሁኝ በኋላ ነው ለእህቴ በስልክ ደውላ ነው የነገረቻት። ያ ሁሉ አላውቅም። ገፍትራኝ ወጥታለች ለፖሊስ ልታመለክት ማለት ነው። ገፍትራኝ ደብድባኝ ወጥታለች ብላ ልታመለክት። ግን አላህ ነው ያወጣኝ ወላሂ ላዚም አልሐምዱሊላህ። እና ከዛ ረመዳን 2 ቀን ሲቀረው እኔ ረመዳን 8 ቀን ይቅረው ምንም ነገር አላውቅም ወላሂ። ይመሻል ይነጋል እንጂ ዛሬ እሮብ ይሁን ሐሙስ ይሁን ማውቀው ታሪክ የለም። እና የሆነ ቀን በቃ ገባሁኝ ሀገር እያለቀስኩ ገባሁኝ። ወላሂ የሄድኩበትን ጫማ ጣዩ እኔ ገዛልሻለሁ ሌላ ብላኝ ገዝታልኝም ነበረ። የገዛችልኝ ዩኒፎርም ሁላ ሳይቀር ውልቅልቅልቅ አድርጋ ወላሂ ወሰደችብኝና በራሴ በመጣሁበት ሸኘችኝ። ከዛ ሽንት ቤት ማጥብበት ስሊፐር ነበረ በሱ ሸኘች። በስነ ስርዓት ስወጣ በሀገሬ በጫማ ወጥቼ ስመለስ ደግሞ በስሊፐር ወደ ሀገሬ ተመለስኩኝ ማለት ነው። በቃ ምንም ነገር ሳሰጠኝ ምንም ነገር አልሐምዱሊላህ ለሀገሬ በቅቻለሁ። እና ሰብር ያስፈልጋል። እንሰብር ለማለት ፈልጌ ነው። ስለዚህ እቺ ልጅም ልክ እንደዚህ አይነት ነገር አጋጥሟት ይሆናል። መጨረሻ ላይ ባለቀ ሰዓት ላይ ራሷን እንደዚህ ስቃይ ሳሳረት ሳሰየው ወይ እንደዚህ እየቆለፈችባት ወይ የሆነ ነገር አደጋ እየደረሰችባት በመጨረሻ ላይ ያው ራሷን ስታ የምታደርገውን ነገር አታውቅም። ያው የሰውን ሕይወት እስከ ማጥፋት ድረስ እንደምሰሙት ነው ይደርሳል። ይሄ አንድ እህታችን እንግዲህ አንድ ካጋጠመት ነገር ለዚህ ሁሉ ችግር ማን ነው ተጠያቂነት መሆን ያለበት? ኤጀንሲው ነው። ኤጀንሲው ነው። የዚህች ልጅ መብት አላስከበረላትም። የፊሊፒኑ ኤጀንሲ ግን እንዴት ነው ሴትዮ እነዚህ ፊሊፒኖች ናቸው መብታቸውን ያስከብራሉ። ኤጀንሲያቸው ይሄን ካልተደረገ ችግር ይፈጠራሉ። ሰራተኛውን ይወስዷታል። አያችሁ፣ የእኛ ኤጀንሲ ኢትዮጵያኖች ግን የእህቶቻችን መብት እያስከብሩ አይደለም። በዚህ ነው ከፎቅ ላይ የሚወድቁት፣ ህይወታቸው የሚያጠፉት፣ በማንም የግብፅ የሚደፈሩት። ከሰቀናት በፊት ስንትና እህቶቻችን እዚህ ጋር ገብተው ያ ግብፅ እንደዛ እየደፈረ ጫካ እየወሰደ እየተጫወተባቸው እዚህ ቤት እያስገባ እየቀጠቀጠ ስንት እህቶቻችን በህይወታቸው የጠፋዋሉ በዚህ አይነት ምክንያት።
ለዚህ ሁሉ ተጠያቂነት ማለት ነው ኤጀንሲው ነው። አርፋሽ ሰሪ ስደው